ጤና ይስጥልን የተከበራችሁ የድንበር ሚዲያ ቤተሰቦች፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። ዘመቻ ሙላት ንጉሴ በቀስተ ዳመና ሻለቃ በድል መጀመሩ ተነገረም። የአፋብኃ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር አካል የሆነው የበረኛው ቀስተ ደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው አውደ ውጊያም በብልጽግናው ሰራዊት ላይ ታላቅ ድል መቀናጀቱን አስታውቋል። ሚኒሊክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በመንግስት የጸጥታ ኃይሎች ላይ ባደረገው የተጠና ኦፕሬሽን ታላቅ ድል መጎናጸፉን አስታወቀም። በዚህ አውደ ውጊያ በርካታ የመንግስት የጸጥታ ኃይሎች እስከ ወዲያኛው ሲሸኙ በርካታ የነፍስ ወከፍ መሳሪያም ሙርኮ ማግኘቱን አስታውቋል። በዝርዝር እናስደምጣችኋለን። በሶስት ግንባር በተካሄደው አውደ ውጊያም የብልጽግናው ሰራዊት ከባድ ጉዳት ማስተናገዱ ተነገረም። በዘረፋ ተግባር የተሰማራው የብልጽግናው ስብስብ ወራሪ ሰራዊት አርሶ አደሩን ማሰቃየቱና መዝረፉን አጠናክሮ ቀጥሎበታል ተባለም። እነዚህንና ሌሎችን መረጃዎችን ለሰዓቱ አዘጋጅተንላችኋል። የተከበራችሁ የድንበር ሚዲያ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ የጋበዝን። አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። በዘረፋ ተግባር የተሰማራው የብልጽግናው ስብስብና ወራሪ ሰራዊት አርሶ አደሩን ማሰቃየቱና መዝረፉን አጠናክሮ ቀጥሎበታል ተባለም። ከተለያዩ አካባቢዎች መነሻቸው በማድረግ በርካታ ቁጥር ያለው ሰራዊት ወደ ጉዛመን ወረዳ ወደ ሊባኖስ ቀበሌ ማዝመቱንና በሰዓቱ በጀግኖች የበረኛው ጅብላ ሙተራ ሻለቃ በክፍለ ጦር ተወርዋሪ ፋኖች ክፉኛ ተመቶ ከፍተኛ ጉዳት ማስተናገዱና በዚህም ውጊያ ከእግረኛ ሰራዊት በተጨማሪ 3 የጠላት አዋጊዎች መደምሰሳቸው መዘገባችን ይታወቃል። በዚህ ምት ክፉኛ የተደናገጠው ወራሪው ሰራዊት በትናንትናው ዕለት በመድፍ በፔምፒ በዲሽቃና በጣም በርካታ ቁጥር ባለው ሰራዊት ታጅቦ ወደ ጭምት በረሃ በመሄድ የአርሶ አደሩንና የነጋዴውን ሰሊጥ ማሾና ሌሎችም ሰብሎች ጭኖ ማውጣቱ መዘገባችን ይታወሳል። ዘመቻ ሙላት ንጉሴ በቀስተ ደመና ሻለቃ በድልም ተጀምሯል። የአፋብኃ ቴዎድሮስ ዕዝ የ206ኛ ኮር 14ኛ ክፍለ ጦር አካል የሆነው የበረኛው ቀስተ ደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው ውጊያም በጡት ቆራጩ የመከላከያ ሰራዊት በሚኒሻና አድማ በተና ላይ ድልን ተቀናጅተዋል። ውጊያው በደብረ ኤልያስ ከተማ ሆስፒታል አዲሷ ቤተ ክርስቲያን ትግል ፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው የአድማ ብተና ሚኒሻና መከላከያ ተደምስሷል። የሌባ ስብስቡ የብልጽግናው ቡድን ወራሪ ሰራዊት በማሰማራት የአርሶ አደሩን ሰብል እያወደመና እየዘረፈ ለሽፋኑም ቀጠናዎችን አስሻለሁ ፋኖንም በትኛለው እያለ ዲስኮሩን በሚነፋበት ሰዓት ጀግኖቹ የቀስተ ዳመና ክንድ ነበልባለ ፋኖች ማዘዣው ላይ ገብተው በአናቱ ላይ ጨፍረውበት ክምር ሬሳ ቁስለኛ አስታቅፈውት ወጥተዋል። በጀግኖቹ ሜዳ ጀግኖችን እሳታዊ ክንድ መቋቋም ያቃተው በየዕለቱ ለበላይ አለቆች የውሸት ሪፖርት ማቅረብ የማይሰለቸው የሐሰት አባት የጥፋት አበጋዝ የሆነው የብልጽግና ስርዓትና ወራሪ ሰራዊት ከሰሞኑ አዲስ ስምሬት በመውሰድ በገጠራማ አካባቢዎች ላይ አደረግኩት ባለው አሳብ በስነ ልቦናው የሞተው የወራሪው ሰራዊት አስክሬን በየደረሰበት እያዝረከረከ በዋለበት ሳያድር ባደረበት ሳይውል ከመሄድም በላይ ቀስተኞቹ በወሬ የሚፈታ ስነ ልቦና እየገነቡ ይመስላል። ፋኖን በረሃ አስገብተነዋል እያለ ወሬውን ሲጠርቅ ጀግኖቹ ደብረ ኤልያስ ከተማ ላይ በዛሬው ዕለት ተከስተው የጀግነት ስራቸውን ሰርተው እየተገማሸሩ ተመልሰዋል። በአመራሮቹ የውሸት ግንባታ የተሞላው ወራሪው ሰራዊት ጀግኖቹ ከበረሃው ሲጠብቁ ማዘዣ ጣቢያው ላይ ገብተው በፈጠሩት መብረቃዊ ጥቃት ተደናብሮ እግራው ጭኝ ሲፈረጥጥ አርፍዷል። የጓዳችን የአርበኛ ሙላት ንጉሴን ደምም በእጥፍ እጥፍ መልሰናል። በውጊያው 10 አድማ ብተና ሚኒሻ ቆስሏል። በርካታ ቁጥር ያለው ባንዳ ሚኒሻ አድማ ብተናና ጡት ቆራጭ መከላከያ ሙትና ቁስለኛ ሆኗል። 5 የነፍስ ወከፍ መሳሪያም ሙርኮ ተደርጓል ሲል ክፍለ ጦሩ አስታውቋል። ወደ ሌላው መረጃችን ስናልፍ በ3 ግንባር በተካሄደው አውደ ውጊያም ጨፍጫፊው ሰራዊት ተጨፍጭፏል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በወሰደው እርምጃ አረመኔው ቡድን በባንጃ ወረዳ ሱርታ ምርክታና ዣንኩታ ተብሎ ከሚጠራው አካባቢ ተጨፍጭፏል። ጡትና ምላስ ብልት ቆራጭ አረመኔው ኃይል በጠዋቱ ከሰከላ በመነሳት ወደ እንጅባራ ዙ 23 ሞርተርና ዲሽቃዎችን ጨምሮ ብዛት ያለው ጥምር ኃይል በመያዝ ሬሽን ለመቀባበል በሚል እየተንቀሳቀሰ በነበረበት ሰዓት ሱርታ ሚካኤል ላይ በ44ኛ ክፍለ ጦር በደፈጣ የተጀመረው ጥቃት ወደ መደበኛ አውደ ውጊያ ተሻግሮም ከጠዋቱ 4 ሰዓት እስከ 11 ሰዓት ዘልቆ የጠላትን ኃይል በቦምብ ጭምር ጨፍጭፏል። በተመሳሳይ ሁኔታ ከእንጅባራ 2 አቅጣጫ የወጣውን የመከላከያ ዘራፊ ቡድን እንጅባራ ከተማ ስር
ምርክታና ዛንኩታ ላይ በተፈጸመው የደፈጣ ጥቃት ከ10 በላይ ዙፋን ጠባቂ ተወግዷል። ከሰሞኑን ሰከላ ወረዳ አጎት ቀበሌ በዚህ ከሰከላ በተነሳው አረመኔው ኃይል ብዛት ያላቸው ንጹሐን ገበሬዎችና ወጣቶች ታፍሰው ሲወሰዱ ከታፈኑት ውስጥም 6ቶቹ ምላሳቸውና ብልታቸው እንዲሁም የተለያዩ የአካል ክፍላቸውን በመቆራረጥ አሰቃቂ በሆነ ሁኔታ የዘር ማጥፋት ጭፍጨፋ እንደተፈጸመባቸው አይዘነጋም። በተደጋጋሚ በሄደበት አካባቢ ሁሉ እንደተለከፈ ውሻ ያገኘውን የአማራን ሕዝብ እያረደ ሲበላ ሲጨፈጭፍ የቀጠለው ወንበዴ ቡድን በ44ኛ ክፍለ ጦር በ2 ቀን በፊት በደርዘን ተማርኮ ብዙ ሬሳ ጥሎ ቁስለኛ አንጠልጥሎ እንዲሄድ የተደረገ ቢሆንም ዛሬም እንደ ልማዱ ህዳር 18 2018 ዓ.ም ከሰከላ እንጅባራ እየተንቀሳቀሰው ለማለፍ ሲሞክር በጀግኖቹ 105ኛ ኮር 44ኛ ክፍለ ጦር ነበልባሎቹ ተለብልቦ ከ20 በላይ ሬሳ ጥሎ ብዛት ያለው ቁስለኛ ተሸክሞ ወደ መጣበት ሰከላ ከተማ ተጨፍጭፎ እንዲፈረጥጥ ተደርጓል። ያለምንም ጉዳት በተካሄደው አውደ ውጊያ ጠላት ከባድ መሳሪያዎችን ቢጠቀም እንኳ ከሞትና ከመፈርጠጥ አላዳነውም። ስለሆነም የተጀመረው ተናባባዊ ጥቃት በማጠናከር በቅርቡ የጠላትን አከርካሪ ሰብረን አስደማሚ የሆነ ድል የምናበስር ይሆናል ሲል የ44ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። ምኒልክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ባደረገው የተቀናጀ ጥቃት በአገዛዙ ሰራዊት ላይ ከባድ ጉዳት ማድረሱን አስታወቀም። ተጋድለው በቀጠለበት በዚህ አውደ ውጊያ በግሽንና አባላ ሰፍሮ የነበረው ሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር የብልጽግናው አራጅ ቆራጭ ሰራዊት አዳሩን 23ኛ ክፍለ ጦር ወደምትንቀሳቀስበት ቀጠና ተጉዞ ወደ ደልባ ለመግባት ቢሞክርም ቀድመው በአናብስቶቹና ባይበገሬዎቹ በ23ኛ ክፍለ ጦር በወገን ኃይል ተከቦ የተያዘና ስቦ በማስገባት ታክቲክ አይበገሬዎቹ ያሳምነው ግልገል ያብልጽግናውን ሰራዊት የአሞራ ሲሳይ ሆኖ እንዲቀር አድርገውታል። ውጊያው ከቀኑ 5 ሰዓት እስከ ምሽቱ 5 ሰዓት የተካሄደ ሲሆን የመጣው የአብይ ሰራዊት ዘለህ ግባ በሚባል ቦታ ተስቦ እንደገባ ከተደረገ በኋላም መመለስ እንዳይችል አድርገው ከቀኝም ከግራም ባናብስቶቹ አይቀጡ ቅጣት ሲቀጡ ውለዋል። ነገር ግን በዓለም የቱሪስት መስህብ ውስጥ የምትገኘው ግሸን ደብረ ከርቤ ገዳሙ ውስጥ ከትሞ የሚኖረው አስነዋሪው የብልጽግና ሰራዊት ከገዳሙ ውስጥ ሆኖ ሞርተር እያስወነጨፈ ወደ ኋላ ለማውጣት ቢሞክርም መውጣት እንደ መግባት ቀላል አይደለምና የአብይ ሎሌዎች ብዙ የድሃ ልጆች ድንጋይ ተንተርሰው እስከ ወዲያኛው እንዲሸኙ አድርጓቸዋል። በአውደ ውጊያው የተገኙ ከ50 በላይ የተደመሰሰና ቁጥር በውል ያልታወቀ ቁስለኛ ሲሆን 650 የክላሽ ተተኳሽ፣ 450 የብሬን ተተኳሽ፣ 295 የድሽቃ ተተኳሽ ገቢ ሆኗል። እንዲሁም አንድ የጠላት ኃይል በአመራር ደረጃ አብሮ ተሰውቷል። ከ4 መኪና በላይ ቁስለኛ ይዞም ወደ ደሴ ለመግባት ቢሞክርም የ23ኛ ክፍለ ጦር ቃኝ ቁስለኛ ይዞ እንዳይወጣ በድጋሚ ዚሃ ላይ ጥቁር አስፓልቱን ዘግተው አናብስቶቹ እየገረፉት ሲገኝ ሬሳ እንኳን ማንሳት በማይችልበት ሁኔታ እግር አውጭኝ ብሎ ኮብልሏል። ወደ ሌላው መረጃችን ስናልፍ በኢትዮጵያ ገጸ ምድር መሃል ሰፋሪ ላይ ከምትገኘውና በኢትዮጵያ ታሪክ ውስጥ ትልቅ አሻራ ካላቸው የብዙ ነገስታት ጀግኖች የሀበሻ ምድር ከሆነችው ሸዋ የበቀለው በዓለም አቀፍ ታሪክ ውስጥ ትልቅ ዝና ካላቸው የጥቁሮች የነጻነት ምልክት ከሆኑት አጼ ምኒልክ ቀይ የአመፀኞች ውሃ እየጠጣ ያደገው የአባቶቹን የነ ልጅ አበበ አስማራ ዳኘና እሸቴ ሞገስ ወኔን የለበሰው ዝምተኛው ተአምር ሰሪ አርበኛ ፋኖ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ ብሔራዊ ኃይል አፋባ አባልና የሸዋ ቀጠና መሪ ሲሆን በሀገራችን ካሉ ታላቅ ዩኒቨርሲቲዎች በኢንጂነሪንግ ሙያ በከፍተኛ ማዕረግ ተመርቋል። ከግል ፋይሉ ያገኘነው መረጃ ይሁን እንጂም በሀገራችን በእጅጉ ተንሰረፋፍቶ የሚገኘው ዘር ተኮር የብሔር ፖለቲካ በተለይም በአማራ ሕዝብ ላይ የተጫነውን የቀጠለውን ዘርፈ ብዙ የመከራ ቀንበር የግል ሕይወቱን በመተው ወታደራዊና ፖለቲካዊ ትግል ውስጥ እንዲገባ አስገድዶታል። ከዚህ ጋር በተያያዘም ከባለፈው የፌዴራል መንግስትና የህወሓት በአማራ ሕዝብ ላይ ካደረጉት ሴራ ወረራ ጀምሮ የወገኑን ስቃይ ለማቃለል ሲል እስከዚህ ሰዓት ድረስ በዱር በገደሉ ከጥላት ጋር እየተዋደቀም ይገኛል። አርበኛ ፋኖ ኢንጂነር ደሳለኝ እጅግ ደፋር ግን ደግሞ ጥበበኛ ከሚባሉ ጥቂት ወጣቶች የፋኖ መሪዎች አንዱ ሲሆን ለዓላማው ካለው ቁርጠኝ በተጨማሪ ለወገኑና ለጓዶቹ ያለው ታማኝነትና ሐቀኝነት በእጅጉ እንዲወደድ አድርጎታል። እሱ ብቻ አይደለም ያስወደደው፣ ይልቁንም አሁን ላይ የተጋረጡበትን ወደፊት የተደቀነበትን የአማራን ህዝብ ስቃይ በሚገባ የተረዳና ለዚህም የወገን ስቃይ መፍትሄ ለመሆን ራሱን ግንባር ቀደም ተሰላፊ ያደረገ ራሱን ለወገኑ አሳልፎ የሰጠ የተግባር ሰው በመሆኑም ጭምር እንጂም የአርበኛ ፋኖ ኢንጂነር ደሳለኝ ሲያስብ ሸዋ ቁርጠኝነት በእያንዳንዱ ለአማራ ህዝብና ለኢትዮጵያ አንድነት ይጠቅማል በሚላቸው ውሳኔውና እንቅስቃሴው ላይ በግልጽ የሚታይ ሲሆን የሌሎችም ሀሳብ ወይም የብዝሃነትና ልዩነትን ተፈጥሯዊነትን እንዲሁም የአንድነት ጠቃሚነት በእጅጉ የተረዳ አስተዋይ መሪ ነው። በዚህም በጓዶቹ ደጋግሞ እንደሚነሳ ባለራዕይነቱ አይበገሪነትና የአሸናፊነት ስነ ልቦና እንዳለ ሆኖ ለማህበረሰቡና ለጓዶቹ የሚሰጠውን ክብርና
ዋጋ ሁሌም የሚናፍቅ ተፈላጊ መሪ እንዲሆን አድርጎታል። በአጠቃላይ አርበኛ ፋኖ ኢንጂነር ደሳለኝ ሲያስብ ሸዋ የቃላትን ትርጉምና የማይተካ ጠቃሚነት ቢረዳም ወደ ተግባር የሚያደላ አስተዋይ፣ ለወገን ሟችና ከዓላማው ዝንፍ የማይል የአማራ የቁርጥ ቀን ልጆች ናቸው። በመጨረሻም መፈንቅለ መንግስት የፈጸሙት የጊኒ ቢሳው ጀነራል ሆርቶት ንታም የሽግግር ፕሬዝዳንት ሆኑ። በጊኒ ቢሳው የተካሄደው መፈንቅለ መንግስት ተከትሎ ጀነራል ሆርታ ንታም ለ1 ዓመት የሽግግር ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። አጭር ነበር የተባለለትን ስነ ስርዓት በጦር ኃይል ዋና መስሪያ ቤት በዝግ መካሄዱ ታውቋል። እስከ መፈንቅለ መንግስት ድረስ የፕሬዝዳንት የጥበቃ ኃላፊ የነበሩት ንታም በቃለ መሐላውም ሆነ ከሌሎችም የጦር አመራሮች ጋር በነበራቸው የፎቶ ስነ ስርዓት ወቅት ፈገግ ሲሉ አልታዩም። በጊኒ ቢሳው የሚገኙ አንዳንድ የሲቪል ማህበረሰብ ቡድኖች ግን የቀድሞ ፕሬዝዳንት ኦማር ሲስኮም ኢምባሎ በቅርቡ በተደረገው ምርጫ መሸነፋቸውን ተከትሎ በጦር የታገዘ መፈንቅለ መንግስት በራሳቸው ላይ እያቀነባበሩ ነው ሲል ከሰዋል። ይህም የታቀደው የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲል የሲቪል ማህበረሰቦች ጥምረት የሆነው ፖፑላር ፍሮንቶ ባወጣው መግለጫ አስታውቋል። የምርጫ ተቀናቃኙ ፈርናንዶ ዲያስሞ ይህንን ክስ አስተጋብተውታል። በስልጣን ላይ በነበሩት ጊዜ በርካታ የመፈንቅለ መንግስት ሙከራዎችን እንዳሸነፈም ተናግረዋል። ተቺዎቹ ግን ተቃውሞቻችን ለማፈን ቀውስ እየፈጠሩ ነው ሲል ደጋግመው ከሰዋቸዋል። ጦሩ የምርጫ ሂደቱን አስቆሞ ይጠብቅ የነበረውን የእሁዱ ፕሬዝዳንታዊ ምርጫ ውጤት እንዳይለቀቅም አግዷል። የተከበራችሁና የተወደዳችሁ የድንበር ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።